ቁጭ በሉ። ከዛ መቀስ ይዛችሁ ለመቅረጽ ሞክሩ። ሙራድ ቁጭ በል አንተ ሙራድ ቁጭ በል። ሙጂቦ ሚጆብ ቁጭ በል። ሽጉጥህን እዛ አስቀምጠውና ቁጭ በል አንተ ቁጭ በል። አዎ አትቁሙ፣ ቁጭ በሉ። ወደፊት ተቀረበ፣ ድምፄ እንዲሰማችሁ ወደፊት ቀረብ በሉ። እዛ ጋር የምትቅሙ ሰዎች አቁሙ። አንድ ጊዜ አሁን መቃሙን አቁሙና ቅረጹ። ምክንያቱም ለክስ ይመቻቸዋል፣ ለሌሎች ለመንገድ ይመቻቸዋል። ይሄ የምናገረው ነገር ለእናንተ ስለሚል አሁን አንድ መቃም አቁም፣ የምታጨሱ አቁሙ። እያፈጠራችሁ ጾመኞች እያፈጠራችሁ ስሙ። በሩቅ መቀመጥ ሳይሆን ዘመድኩን ሊናገር ስለሆነ መቀስ አዘጋጁ። በጣም መቀስ ሳጥን አዘጋጁ። እዛ ላይ በደንብ ትይዙታላችሁ ማለት ነው። እና ገባ በሉ። ውጭ ያላችሁ ሰዎች ገባ በሉ። በጣም የሚጠቅም ነገር ነው የምነግራችሁ በእውነት። እኔ እብድ የምጫወትበት ጊዜ አለ፣ ደግሞ መካከለኛ እብድ የምሆንበት ጊዜ አለ፣ ደግሞ እብድ የምመስልበት ጊዜ አለ፣ ደግሞ መካከለኛ ኖርማል የምሆንበት ጊዜ አለ፣ ደግሞ ሲሪየስ የምሆንበት ቀን አለ። በጣም ቁም ነገረኛ ነኝ፣ ስለ እውነት በጣም ቁም ነገረኛ የምሆንበት ጊዜ አለ። ስለዚህ አሁን ዛሬ በጣም ቁም ነገረኛ ሆኜ ለሀገርም ለወገንም የሚጠቅም ነገር ነው የምነግራችሁ። ፕሮቴስታንቶቹም ሙስሊሞቹም አያችሁ፣ እኔ ስቀርብ የራሴን ቤተክርስቲያን የኔን ድክመት የእኛን ድክመት ነው የምወቅሰው። እኔ እሱ አባቶችን ይሰድባል ምናምን የምባለው እኛ የሰራነውን ኃጢአት በበደላችን ምክንያት የመጣውን እኔ እናገራለሁ። ፕሮቴስታንቶቹም ደግሞ መስመር ሲያልፉ እነሱን ደግሞ እናገራለሁ። ከዛ ሙስሊሞቹም ደግሞ መስመር ሲያልፉ እነዛንም እናገራለሁ። ስለዚህ የጥላቻ አይደለም። ኔ አንድ ሀገር ነው ያለን። በዛች ሀገር ውስጥ እንዴት አድርገን እንኑር፣ እንዴት አድርገን እንቀመጥ ነው እንጂ ይሄ ቲክቶከራምና ዝም ብሎ የሰው አቅም የሰው ጉልበት ሳያቅ የሚያወራውን ሁሉ እየሰማችሁ እንትን ማለት የለባችሁ። እኔን ከሌሎቹ ቲክቶከሮች ጋር እኩል ማድረግም የለባችሁም። በእውነት እርግጥ ነው ውሻ ነኝ፣ እርግጥ ነው ያው እንዳያችሁት መራታ የሚጫወተው ቢሆንም ግን የሆነ ነገር እኮ መያዝ አለባችሁ። ከሰው የሰማችኋሉ፣ በተባራሪ የምሰማችኋሉ። ያችን በሚገባው እንኳን ለእናንተ ሳመጣ ይሄ ሰውዬ ከከሌ ይሻላል ብላችሁ እኮ ትንሽ ቦታ ልትሰጡን ይገባችኋል። እና የሆነ ሰው ስናገር ያን ሰው ጠልቼው ያን ሰው ምናምን ይመስላችኋል። አይደለም፣ ጠልቼው አይደለም። ሀሳብ ነው የምሰጠው። ይሄ ትክክል አይደለም ምለው። አንተ ታብዳለህ፣ ጨርቅህን ትጥላለህ። ዘመዴ ጉዳዩ አይደለም፣ አያገባኝም። ለምን ስታብድ አታድርም፣ ጉዳይ አይደለም። ሀሳብ አንተ ሀሳብ አቅርባል፣ ሌላው ሀሳብ አቅርባል። እኔም ደግሞ በፕላትፎርሜ ላይ ሀሳብ አቀርባለሁ። አንዳንዴ አይታችሁ ከሆነ እኔ ገና ሲጀምሩ የሆነ አጀንዳ አምጥቼ ጓ ሳደርግ ከየጎሬው ወጥቶ ዶክተሩ፣ ፕሮፌሰሩ፣ አክቲቪስቱ፣ እስላሙ፣ ክርስቲያኑ ዋቄፈናው ወጥቶ ዋይ ይልብኛል። አንዳንድ ሰው እንደው ይደነግጣል። ውይ ዘመዴ ይህም ባይነካው ኖሮ እንደዚህ ሆነ፣ ወይኔ ዛሬ አለቀለት ይለኛል ብዙ ሰው። እኔ ያኔ ኢነርጂ እያገኘው ነው። ከዛ ደጋግሜ ስመጣው ዳውን እያለ ልክ ይገባል ማለት ነው። እዛ ታች ሲደርስ የጠርሙሱ ታች ሲደርስ እኔ ቶና ያን አጀንዳ ሌላ ጨዋታ ጋር ሄዳለሁ። እኔ ትቼው ሞቷል ያልኩትን አጀንዳ እነዛው ሲቃወሙኝ የነበሩ ሰዎች በ6 ወራቸው እንደ አዲስ ተሸክመውት አስከሬኑን የአጀንዳውን አስከሬን ተሸክመው መጥተው ይላሉ። ሰዎቹ እኮ ከ6 ወር በፊት ሲያጥረገርጉኝ መቀመጫ መቆሚያ ሲያሳጡኝ የነበሩ ሰዎች እንደዚህ ይላሉ። እኔ ፈገግ ብዬ ሌላ አጀንዳ ይዤ እመጣለሁ ማለት ነው። እና ይሄ እንግዲህ ልምድ ያዳበርኩበት ልምድ ስለሆነ እንትን አልልም። እኔ በእውነት በዚህ በማህበራዊ ሚዲያ በምድር አላውቅም፣ ግን በማህበራዊ ሚዲያው የሚያስደነግጠኝ ነገር እስካሁን አላገኘውም፣ እስካሁንም አላየውም። በማህበራዊ ሚዲያ ላይ ግን የሚያስደነግጥ ጠፍቶ አይደለም። የዛሬ ስንት ዓመት በኒውዚላንድ የተደረገውን አይታችሁ እንደሆነ በኒውዚላንድ የተደረገውን የእስልምና አንድ ክርስቲያን ነጭ ክርስቲያን መስጊድ ገብቶ እስላሞቹን ገደለ። እኔ ዜናውንም አልሰማውም፣ እግዚአብሔር በሚያውቀው ዜናውን አልሰማውም።
እኔ ደግሞ የቢአይንስ የሚባል አለ እዚህ፣ እሱን ልፈተን ቁጭ ብያለሁ። መቼም ጀርመንኛውን ፖለቲካ የሚባል ትምህርት አላቸው። እሱ ወደ ስንት 300 አጥንቼ በቃሌ መያዝ አለብኝ። ከዛ ያንን ልፈተን እዛ ቁጭ ብያለሁ። 33 ጥያቄ ነው የሚመጣው። 33 ነው 32 ነው የሚመጣው እና ያንን የቱን ከየቱ እንደማመጣው ለራሴ ግራ ገብቶኝ ዴርዲዳስ የሚባል መከራ የሚያበላ ነው እዚህ ሀገር የቋንቋው እና ምኑን ዲል አድርገው ምኑን ዴር ምኑን ዳስ ላድርገው ብዬ መከራ በማይበት ፈተና ላይ ቁጭ ብዬ ለካስ ሀገር ቀልጧል። ሀገር እንትን ብሏል። ከዛ እኔ ፈተናውን ደስ ብሎኝ ተፈትኜ ወጣው እና የፈተናውን ወረቀት ሲሰጠኝ ደግሞ ደስ ብሎኝ ነው የተቀበልኩት። በሆነ ከ33ቱ 31 ነው ምናምን ነው ያመጣሁት። ፌስቡክ ላይ ሁላ ለጥፌዋለሁ። ያኔ የፌስቡክ ዘመን ላይ ጉራዬን ሲቸረችር ለጥፌያለሁ። ስወጣ ስልኬን ክፍት ሳደርገው፣ ስልክ እንግዲህ ይዞ መግባት አይቻልም፣ ስልክ ማብራት አይቻልም፣ ምን አይቻልም። ስልኬን ክፍት ሳደርገው 6 ሰዓት አካባቢ ስወጣ ምንድን ነው ዝግት፣ ምንድን ነው ዝግት፣ እማውቀው ስልክ የለም። ከዛ አንድ ፋሲካ ትባላለች እዚህ ከለን ያለች እህት አለችኝ። እሷ ደወለች። ይችም የሆነ ነገር ሰምታ ነው ማለት ነው አልኩኝና ደነገጥኩኝ። ዘመዴ ሰምተዋል ምናምን ስትለኝ አይ በቃ ልጆቼንና ባለቤቴን ከአንድ ነገር አድርገዋቸው ነው አልኩኝና ምን ተፈጠረ ምናምን አልኳት። ፌስቡክ እኮ አብዷል አላየኸውም አለች። ኧረ እኔ አላየሁትም ቆይ እስኪ አልኩኝና እሷን እያወራሁ ፌስቡክ ከፈትኩኝና ገብቼ ሳይ ወደ ላይ ብለው ወደ ታች በቃ ይሰቀል ይገደል። ደግሞ የሚበዙት የኛ ኦርቶዶክስ የሚባሉት ማህተብ ያደረጉት ምናምን በቃ የማውቃቸው ሰዎች በሙሉ በጣም ባለጌ ነው። ስድ ነው ይሄ። ለወረቀት ብሎ የጀርመን ፈቃድ ለማግኘት ብሎ እንዴት እንደዚህ አይነት ባለጌ ነገር ይጽፋል? እንደው ያ እንደው ያ ዜና ያላችሁ ሰዎች እንደው ብታመጡ ጥሩ ነበር፣ እዚህ ውስጥ ያላችሁ ሰዎች እና አዎ ይሄ ነው ይኸው ከዛ ተመልከቱ ላሳያችሁ። ከዛ ገብቼ አየሁት። ገዳዩ ሰውዬ ይሄ ሰውዬ ነው። በእውነት እግዚአብሔር በሚያውቀው ገዳዩ ሰውዬ ይሄ ነው። ይሄ ገዳዩ ሰውዬ ይሄ ሰውዬ ነው። መስጊድ ውስጥ ያሉ ሙስሊም ወንድሞች እህቶችን ነው ገብቶ የነጭ አክራሪ ነው ገደላቸው። ከዛ ምን ይላል? ዘመድኩን በቀለ ይላል። ተመልከቱ ዘመድኩን በቀለ ይላል። ዘመድኩን በቀለ ይላል። ከዛ ኒውዚላንድ ይላል። በመጨረሻም ክርስቶስ ጸሎታችንን ሰማ ይላል። አውስትራሊያ ዶት አለች። ያቺ ፌስቡክ ላይ ምጽፋት ዶት አደረገና አውስትራሊያዊው ጀግና በኒውዚላንድ አሸባሪ ሙስሊሞች ላይ ታሪክ ሰራ። መሞት አቁመናል፣ መግደል ጀምረናል። ለጃዋር ሜንጫ ግብረ አበሮቹ ትልቅ መልእክት ነው። ሀገራችን አሸባሪ እንዲጠፋ ከፈለግን እንዲህ ነው ማድረግ ያለብን። ሻሎም ሰላም፣ ክርስቶስ ሀገራችንን ከአሸባሪ ጠብቃት፣ ጀግኖችን ያብዛልን ይላል። ከዛ ትግራይ ቲዩብ ይባላል ይህንን የሚያመጣው። ይህን አንደኛው ያመጣው ይሄ ነው እና ትግራይ ቲዩብ ይባላል። ከዛ ትግራይ ቲዩብ ምን ብሎ ጻፈ? ትግራይ ቲዩብ እንደምትመለከቱት ትግራይ ቲዩብ ይላል። በ2019 ተመልከቱት። በ2019 ሙስሊም ወገኖች በዘመድኩን በቀለ ጽሁፍ አትደነቁ። ዘመድኩን በቀለ ትናንት በኒውዚላንድ እስላሞች ላይ የተፈጸመን ጥቃት እንኳን ደስ አለን ሲል በድረገጹ ደስታውን ገልጿል። ብዙ ሙስሊም ሆኑ ክርስቲያን ወገኖች ትችት ሲያበዙበት ተመልክቶ ፖስቱን ወዲያው አጥፍቶታል። ግን ተሳስቷል። ባያጠፋው ነበር የሚመረጠው። ለምን ብትሉ እውነተኛ ማንነቱ ያ ስለሆነ። ዘመድኩን በቀለ አማራ ነው። አማራ ደግሞ በድንጋይ ወግሮ ሰውን በአደባባይ በግፍ የሚገድል አማራ፣ ያልደከመበትን ምርት ክትሮ ዘርፎ የሚበላ አማራ፣ የበላበትን ሳህን የሚሰብር አማራ፣ ቤተ እምነቶችን የሚያቃጥል አማራ፣ የድሮ ስርዓት ነፋቂ አማራ፣ ህብረተሰቡ ሲዘምን የማይለወጥና
በፍከራና ሽለላ ማስፈራራት የሚሞክር አቅም አልባ አማራ ነው። ቀጥሎም ያኛው ደስታው የገለጸበት ፖስት ካጠፋ በኋላ በጽሁፉ በፔጁ የተለቀቀ የኔ አይደለም ሲል ጽፏል። ብዙዎች በዛ ወደር የሌለው የውሸት ጽሁፉ ተገርሟል። ግን በድጋሜ የሚደንቅ አልነበረም። በላይ ለመግለጽ እንደሞከርኩት ዘመድኩን አማራ ነው። አማራ ደግሞ ውሸታምና አጭበርባሪ አይነ ደረቅ ነው። ለማንኛውም ለሞቱት ነፍስ ይማር እያል ዘመድኩን እኛን ተዋህዶ ኦርቶዶክስ እንደማይወክል ታውቁ ዘንድ መልእክቴን ማስተላለፍ እወዳለሁ። ትግራይ ቲዩብ ይላል። ይኸው እኔ በእውነት አልዋሽም። ይኸው ስክሪንሻት አድርጉት ተመልከቱት። እና እነ ትግራይ ቲዩብ እነ ኦሮም ቲቲ እነ ኦነግ ቲቲ እነ ማለቃስ ሀገር ቀውጥ ያርገዋል። ከዛ አየሁታች ምንድን ነው ነገሩ አልኩኝ። ምን ተፈጥሯል አልኳት። አለም ነዋሴ ራሱ ጽፏል አለች። ምን ብሎ ጻፈ? እሱም እንደዚሁ በቃ ትክክል አይደለም ብሎ አለም ነዋሴ ገጽ እጄ ሳየው እሱም ጽፏል። ከዛ እኔ አርጌ በማላውቀው እንደ አንተ ጋዜጠኛ አይደለህም ወይ? ትልቅ ሰው አይደለህም ወይ? እንዴት ነገሮችን ሳታጣራ እንደዚህ ትላለህ? ለማንኛውም እኔ አልጻፍኩትም ምናምን አልኩ። በጣም ይቅርታ እኔ እንደዚህ ብሎ አለም ነዋሴ እግዚአብሔር ያክብረው መለሰልኝ። እዛ በኋላ አለም ቀውጢ ሆነ። እኔ ዘመዴ ጸጥ አላረኩት። ምን አገባኝ? አገር ቀውጢ የሆነ እነ ሙራድ ታደሰ እነማን የሚባሉ እነማን በቃ ቀውጢ ያደረጉት ዘመድኩንን አገኘ ነው ብለው አንድ ኦርቶዶክሳዊ አጠገብ የሚቆም ጠፋ። ኦርቶዶክሳዊ ነው የሚሉት ይሄ የአርሴናል እና የማንቸስተር ደጋፊ ይሄ አዘጥዛጭ ፌስቡከሩላ በቃ እኔ ነው እንደ ጥፋተኛ ቆጥሮ ይወቅጠኝ ጀመር ማለት ዘመኔ። ከዛ ቆየሁኝና ጠብቄ እኔ አልጻፍኩትም። ጽሁፉን ማየት ትችላላችሁ። እኔ ብሞት ፀሐይዋ ፀን እንደ ተመልከቱ። እኔ እንደዚህ ብዬ አልጽፍም። በመጀመሩ ፀሐይዋ ፀን ለጸሎቱ አልጠቀምም። ደግሞ እኔ በመጨረሻም ክርስቶስ ጸሎታችን ሰማን አልልም። ሲጀመር እኔ ክርስቶስን ክርስቶስ ብዬ አልጠራውም። ኢየሱስን ኢየሱስ ብዬ አልጠራውም። ቤተክርስቲያኔ አላስተማረችኝም። የትም ቦታ ስጽፍ እኔ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ብዬ ነው የምጽፈው። ስለዚህ አጻጻፉ ራሱ የኔን ለማስመሰል ምናምን መከራ ተበላበት። እኔ ጽሁፍ አነባለሁ። ጽሁፍ አነብና ጽሁፉ የትግሬ መሆኑን የኦሮሞ መሆኑን አውቀዋለሁ። አማርኛ ቢጽፍም ትግሬ ይሁን ኦሮሞ የጻፈው አውቀዋለሁ። በእውነት ጎንደሬ የጻፈው ጎጃሜም አውቀዋለሁ። በጣም ብዙ ከጻፈ ይሄ ጎንደሬ ነው፣ ይሄ ወሎዬ ነው፣ ይሄ ጎጃሜ ነው፣ ይሄ ሸዋ ሰው ነው ብዬ አውቀዋለሁ። አለነ ነበርነ ካለ ነ መጨረሻ ከመጣች ማን እንደሆነ አውቀዋለሁ። እዚህ በስነ ጽሁፍ ላይ ዩኒቨርሲቲ ገብቼ ባልማርም ለምንጭ 3 መጽሐፍትን ጽፌያለሁ። ቅዱሳት መካናት በኢትዮጵያን የተባለ መጽሐፍ ጽፌያለሁ። ለቤተክርስቲያኔ አበርክቻለሁ፣ ለሀገሬ አበርክቻለሁ። ሳይደክመኝ ጽፋል። አውቀዋለሁ፣ አነባለሁ። ቅድም ያያችሁትን ዝም ብዬ ልንተራ ሰው አይደለም የማመጣው። ስለዚህ አውቀዋለሁ፣ ማን ምን እንደሚጽፍ አውቀዋለሁ። አሁን የአክቲቪስቶችን ጽሁፍ አውቃለሁ። አብይ አህመድ እንኳን አደረሳችሁ ሲል የዳንኤልን አውቀዋለሁ፣ የሌሎቹን አውቀዋለሁ፣ የሌሎቹ አማካሪዎችን ጽሁፍ አውቀዋለሁ። ማን ያችን እንደ ጻፋት አውቃለሁ። አብይ ዳንኤል ያልጻፈለት ቀን የአብይ ስም አይኑዋ ነው። አብይ ብሎ ሲጽፍ አብይ መሐመድ የሚለው ሀሌታ ውሃ ነው። አብይ አህመድ የሚለውን ዳንኤል ክብረት ሲጽፍለት ግን በአይኑ አድርጎ ነው የሚጽፈው። አብይ የሚባለው አይኑ ነው። አህመድ ሲጻፍ በሐመሩ ነው የሚጻፈው። ተግባባችሁ? ስራ ብሎ ሲጽፍ ዳንኤል ክብረት የጻፈ ቀን በንጉሱ ነው። አብይ ዳንኤል ያልጻፈው ቀን ሌላ ናት። እናውቃቸዋለሁ። ማን ምን እንደጻፈለት አውቃለሁ በስነ ጽሁፉ። ምክንያቱም ዳንኤል ክብረት የፊደል ሕግ ጠብቆ ነው የሚጽፈው። ሌሎቹ ግን አለቀ። ምንም ኃላፊ የሚለውን ለመጻፍ ብዙዎቹ ኃይለ ሥላሴውን ነው የሚጽፉት፣ ግን አይደለም። አሳ ለመጻፍ አንና ሳን ዝም ብሎ ነው የሚጽፉት። አሳ ሲጻፍ በየትኛው እንደሚጻፍ በየትኛው ሳ እንደሚጻፍ እኔ አበጥሬ ነው የማውቀው። ሆሄያቱን ፊደላት የእኔ ጽሁፍ ውብ የሆነው የፊደልን ሕግና ስርዓት ጠብቄ ስለምጽፍ ነው። የእኛ ሰባኪያን
ሁለት መስመር የማይጽፉት ለዛ ነው። ሊቃውንቱ አያነቡላቸው። ዶክተር ገሌ መምህር ገሌ ተብሎ ማውራት እንጂ መጻፍ የማይችሉት ለዛ ነው። አይጽፉም። ለምንድነው የማይጽፉት? ፊደሉን አያውቁትም። ለመማር ፈቃደኞች አይደሉም። ሰነፎች ናቸው። ሰነፎች። ለዚህ ነው ፌስቡክ ላይ አክቲቭ የማይሆኑት፣ ቲክቶክ ላይ አክቲቭ የማይሆኑት። የእኛ ሰባኪያን የእኛ ካህናት ወሬው ላይ እነ ቅዱስ ጳውሎስስ በጽሁፍ በቃል ያለ ይረሳል፣ በወረቀት ያለ ይወረሳል ነው የሚለው። ይሄ የቤተ ክርስቲያኑ ሰባኪ እንዴት ይጻፍ? ዶክተር ገሌ ተብሏል፣ ፕሮፌሰር ገሌ ተብሏል፣ መምህር ገሌ ተብሏል። ሊቀ አእላፋት ምንትስዬ ክርስቶስ ሙሐዘ ምንትስዬ ተብሎ ተጠርቷል። አማርኛ መጻፍ ግን አይችልም። እነግርሃለሁ፣ አማርኛ መጻፍ አይችልም። የመዝሙር ግጥም ተመልከቱ። ሊቃውንቱ አያነቡት። በኢትዮጵያ ቤተክርስቲያን ሳይማሩ የሚያስተምሩ ምሁራን ስለበዙ እኛ ደናቁርቱ ቤት በኩል እንለፍ እና እኔ አይደለሁም ብዬ ቁጭ አልኩኝ። በኋላ እዚህ ታዋቂ ጋዜጠኞች አሉ፣ የነሱ ሚስቶች ምናምን ሆነው ወደ 20-30 ሆነው ከሰሱኝ። የጀርመን ፍርድ ቤት የጀርመን ፌዴራል ፖሊስ ተከሰስኩኝ። ሀገር ሊገለባብጥ ነው እንደዚህ ተብሏል ተብሎ ሄድኩኝ። እኔ ያረኩትን ስለማቅ የሆነውን ስለማቅ እጄን በኩራት ደረቴን ነፍቼ ሄድኩኝ ጀርመን። አንድ የፊት አቀማመጥ የሰውዬ የእንቅስቃሴን ምናምን የሚያነቡ ሳይካትሪስቶች ነገር አሉ። የውስጥ እንትን አንበው ይሄ ሰውዬ እንግዲህ ጠንቁሉ ይገምቱ አላውቅም፣ በደንብ የሚያነቡ ይሄ እንቅስቃሴን ምን አይተው የሚያደርግ አንድ ባለሙያ፣ ከዛ መርማሪ፣ ከዛ ደግሞ ልታስተረጉም የመጣችዋ ሴት የጠመጠመች ናት፣ ኤርትራዊ ናት፣ ትግሬ ናት፣ የትግራይ ተወላጅ ናት። በኋላ ስንሄድ አብረን ልጄ ዛሬ ታስተረጉም ያለሽ የተባልኩት ይሄንን ነው ተመልከችው ስትል ያ ጎፈሬ እንደዚህ ፂሜ እንደዚህ እና እንደዚህ ብሎ ጽፎ ነው ስል እንዲሁ ቢቅርብሽ እምቢ በይ ምናምን ተብላ በግድ አንቺ ነሽ ተብያለሁ ብዬ ነው የመጣሁት አለች። ከዛ መጣች፣ ቁጭ አለች። ስሟ ከሌ ይባላል፣ የምታስተረጉመው እሷ ናት። የምትጠየቀውን ጥያቄ ትመልሳለህ ተባልኩ። ምንም ችግር የለም መልሳለሁ አልኩኝ። ቁጭ አልኩኝ። ከዛ ይህንን ጽፈሃል ወይ? አልጻፍኩኝም። እኔ አልጻፍኩኝም። እንደዚህ በፍጹም እኔን አይመለከተኝም። ከዛ እኔ እንትኑን ወሰድኩና መጠየቅ ጀመርኩኝ። ነገርኳቸው። ይሄ የተጻፈው ስንት ሰዓት ነው? በዚህ ሰዓት ጸሐፊው ይታወቃል። አዎ ጸሐፊው ከታወቀ የተጻፈበት ሰዓት ከታወቀ፣ በተለይ ደግሞ ለጀርመን ይሄ አስቸጋሪ አይደለም። ኢሜይሉ አለ። አዎ ኢሜይል በስልክ ነው የሚወጣው። አዎ ስለዚህ ኢሜይሉ ስልኩ ይውጣ። ዘመድኩን በቀለ .7 ምናምን የሚል ነው ኢሜይሉ። እኔ የለኝም፣ ይሄ እኔ አይደለም። እኔ ዘመድኩን በቀለ ጂሜል የሚል ነው ያለኝ። gmail.com ነው የሚል እንጂ ያለኝ እንትን የለኝም። እንደዚህ ሌላ ፌስቡክም ኢሜይልም ሳወጣ ጂሜል አንድ ነው፣ የታወቀ ነው። ከዚህ ውጭ የለኝም። ያወጣሁበትም ስልክ ይኸው በፊት 608054 ነበረ። አሁን እዚህ ስመጣ ይኸው ስልኬ ያወጣሁት ይሄንን ነው። ይሄ አሁን ቴክኖሎጂ ያለበት ሀገር ነው። ምን ያለበት ሀገር ነው። በዚህ ማውጣት ትችላላችሁ። እናንተ ሰውየውም ማግኘት ትችላላችሁ። ምናልባት ያንተን የሚጠቀም ካለ እሱንም ማየት ትችላላችሁ። ከእኔ ውጭ የሚያዝበት የለም። አድሚን የለውም፣ የሚለጥፍበት የለውም፣ ምን የሚልበት የለውም። እኔ ነኝ የምለጥፈው። ሪስኮ ሲጄ የምለጥፈው እኔ ነኝ። ሲጀመር እንደዚህ ብዬ አልጽፍም። ሁለት ነገር መታየት አለበት። አንደኛ እኔ ፌስቡክ ላይ ፖስት ሳደርግ በአንድ ደቂቃ ውስጥ 600 ላይክ 1000 ምናምን ላይክ ይገባል በ2-3 ደቂቃ ውስጥ። ሼር የሚደረገው ደግሞ 80 90 100 200 300 ይገባል። አንድ ሰዓት ከሞላ ደግሞ 10,000 ምናምን ነው የሚሞላው። ይሄ ከተደርጓል። ስክሪንሻት የተደረገ ነው። ዘመድኩን በቀለ ነው የሚለው። የተጻፈበትን ቦታ ተመልከቱ። ሁለተኛ ነገር ደግሞ ከተለጠፈ 1 ሰዓት ሆኖ ነው የሚለው። ላይክ የተደረገው ይሄን ያህል ነው፣ ሼር የተደረገው ይሄን ያህል ነው። እንዴት ነው እንደዚህ የሚሆነው? የኔ እንደዚህ አይገጥመኝም ብዬ
ነገርኳቸው። ይሄ እኔ አይደለም። ሁለተኛ ደግሞ ለፌስቡክ 2 መስመር መጻፍ ነው እናንተ ስል ፖሊሱ ምን አለኝ? እውነት ነው በ2013 ዓ.ም አንድ ሰው እንደዚህ ጽፎ ከጻፈ በኋላ አንስቶት እኛ ለፌስቡክ ጽፈን ፌስቡክ ወዲያውኑ የተደለተውን ልኮ ሰውየውን በቁጥጥር ስር አውለነዋል፣ የህግ ተጠያቂ አድርገነዋል። አሁንም እንደዛ ነው መደረግ ያለበት። እኔ እንደዚህ አይነት ብልግናም የለኝም። በሰው ሞት የምደሰት አይደለውም። እኔ የሐረር ልጅ ነኝ። አሌፍ ባብዬ ቁርአን ቀርቼ ያደግኩ ዳዊቴን ፍካሬ ጻድቃን ወዛጣን መዝሙር ዘዳዊት አሌሉያ ብዙ ብእሲ ዘይወር በምክረ ረሲያን እያልኩ እንትን ስል የነበርኩ ሰው ነኝ። እዚህ በኩል ዳዊቱን እዚህ በኩል ቁርአኑን እየቀራው ያደግኩ ሰው ነኝ። የሐረር ሰው ነኝ። ስለዚህ እኔ እንኳን እስላም ሞተ ብዬ ምን ተገኘ ብዬ ነው የምጽፈው። ይሄ ነውር ነው፣ ትክክል አይደለም ብዬ ተናገርኩ ማለት ነው። በቃ እኔ እንትኑን ወሰድኩኝ። ከዛ ሁሉ ነገር ታየ፣ ሁሉ ነገር ተመለከቱ። እውነትም እኔ አይደለሁም። ሌላው በዛ ሰዓት የት ነበርክ ስባል በዛ ሰዓት የነበርኩት እኔ ቢአይንስ ፈተና እየወሰድኩ ነው። የት? እዚህ ቦታ። ስንት ሰዓት ነው የወጣችሁት? 6 ሰዓት ከምናምን። ከዛ ከወጣው በኋላ ነው ያየሁት። በዚህ ሰዓት ነው ስልክ መያዝ አይቻልም። አልወጡ አለቀ። ዛሬ ደረቴን ነፍቼ መጣሁ። ምንድን ነው ያሉኝ? አንድ ሰው ታውቃለህ ወይ? ማ? እገሌ የሚባል ባየው አልመጣልኝ አለ። አይ አላውቅም፣ ምናልባት ሙሉ ስሙን ይንገሩ። የአያት ከሆነ የአባትና ምናምን ካወቅ እገሌ ገሌ የሚባል አውቃለሁ። አይ እሳቸውን ጠርተን ስንጠይቅ እኔ በጣቴ በ10 ጣቴ እፈርማለሁ እሱ ይሄን አያደርግም ብለውናል። እንደው እንጠይቅ ብለን እንጂ ይሄ ሰው ምንድን ነው ብለን በቤተ ክርስቲያን ጠይቀን በፍጹም ይሄን አያደርግም ብለዋል። አንተም ደግሞ በራስህ ኮንፊደንስ መጥተህ ይሄንን ብለሃል አሉ። እኔ መቼም አላደርግም። እሺ ሰዎቹን አሁን ትከሳቸዋለህ ወይ? አልከስም። ለምን እከሳለሁ? እኔ አለማወቃቸው ከተነገራቸው ወገኖቼ እኮ ናቸው። እነሱ ለሃይማኖታቸው ቀንተው ነው፣ ለእምነታቸው ቀንተው ነው፣ እስልምናችን ተነካብን ብለው ነው። ነገር ግን ይህን ሴራ የሰሩት የምታዩቸው ናቸው። የትግራይ ቲዩብ፣ የምንትስዬ ቲዩብ ምናምን ናቸው የሰሩት። እነሱ እኔን መበቀላቸው ነው። እኔ ደግሞ ቀጠቅጣቸዋለሁ እነሱን፣ ወያኔን፣ ወነግ ሸኔን። ወነግን ያኔ ሸኔ የለም። ስለዚህ እነዚህ ሰዎች የፈለጉትን ቢሉ ለእኔ ጉዳይ አይደለም፣ አይመለከተኝም። አልከሳቸውም። እኔ ስራ ፈትቼ እዚህ እንደመጣው ምን እንዳልኩ መንግስት እንኳን አወቀኝ፣ የጀርመን መንግስት እንኳን ተመለከተ። እኔ ሰላማዊ ሰው ነኝ። የማደርገውን በስሜ ነው የማደርገውን ኃላፊነት ወስጄ ነው የማደርገው አልኩኝ። ከዛ ይሄ ተነገራቸው። ኡስታዝ በሽር ማን በሽር የሚባል ኡስታዝ በሽር ማን ነው ስሙ? ኡስታዝ ማን ነው በሽር? የአባይ ግድብ ንገሩኝ። ኡስታዝ ማን ነው? ማን በሽር ነው? አንድ ሰው ይጻፍልኝ። ኡስታዝ ጀማል በሽር እና ኡስታዝ ጀማል በሽር ደወለልኝ። ስለዚህ አንድ የቴሌቪዥን የሬዲዮ ጣቢያ አለ፣ እዛ ሬዲዮ ጣቢያ ላይ የእስላም ነው ኢንተርቪው ትደረጋለሁ ያለኝ። አዎ አልኩት። ፌስቡኬ ላይ ጻፍ፣ ይጠይቁኝ እቀርባለሁ አልኩ። እነሱም አይቀርብም ብለው ነበር። እኔ እቀርባለሁ ስል ቀረብ ደብዳቤ ላኩ። እንትን አሉ። ቆይተው አይቻልም፣ እሱ አይቀርብም፣ ኤዲቶሪያል ቦርዱ ከልክሏል አሉ። የራሳችሁ ጉዳይ አልኩኝ። ያው እንደዚህ ሆነ። ስለዚህ በጩኸት በማስፈራራት ግርግር በመፍጠር በማሸማቀቅ አይቻልም ማለት ነው። በዚህ መልኩ አልፌዋለሁ ያለው ሁኔታ። አሁን ወደ እነፎይ ስንመጣ እንግዲህ ምንድን ነው የተጀመረው? ንጽጽር የሚባል ነገር የጀመሩት ሙስሊሞቹ ናቸው። ንጽጽር የሚባለውን ነገር የጀመሩት ሙስሊሞቹ ናቸው፣ እስላሞቹ ናቸው የጀመሩት ንጽጽራቸው ደግሞ መጽሐፍ ቅዱስን ገልጠው መጽሐፍ ቅዱስን ይዘው የማቴዎስ ወንጌል እንደዚህ ይላል፣ ኦሪት ዘጸአት ላይ እንዲህ ይላል፣ መዝሙረ ዳዊት ላይ እንዲህ ይላል፣ ኢየሱስ ክርስቶስ አምላክ አይደለም፣ እግዚአብሔር አይደለም፣ መንፈስ ቅዱስ እንደዚህ ነው፣ ስላሴ የሚባል የለም ብለው ቁርአናቸውን ክድን አድርገው መጽሐፍ ቅዱሳችንን ገልጠው ብሉያትን ሳይማሩ ሐዲሳትን ሳይማሩ ተርጓሚ ሳይኖራቸው ደረቅ ንባቡን እያነበቡ ከአገር ምድር እያዝልን ያሉ እነሱ ናቸው። አሁን ቁረጡት፣ ይሄንን በደንብ ያው አህመድ ዲዳት የተባለ ሰው የሚጽፈውን የሚናገረውን አንድ ህንዳዊ ሰውዬ የሚሰብከውን በክርስትና ላይ የሚነገረውን ነገር ወደ አማርኛ እየተረጎሙ ክርስትና እንደማይረባ
ክርስትና ሲባል ፕሮቴስታንቶቹም የሚያመልኩት ኢየሱስ ክርስቶስ፣ ኦርቶዶክስም ካቶሊክም የሚያመልኩት ኢየሱስ ክርስቶስ እንደማይረቡ፣ ክርስቶስ ፍጡር እንደሆነ ሎቱ ስብሐት፣ ሰው እንደሆነ ሎቱ ስብሐት፣ ከመሐመድም ያነሰ እንደሆነ አድርገው ነው ሲጽፉ የነበረው። በተለይ ኦርቶዶክሳውያኑ አንድ አባት ማን ናቸው? ኪዳነ ማርያም ናቸው። አንድ አባትና ለምን አልሰለምኩንም የጻፉት ማን ሞገስ የሚባሉት ሁለቱ ሰዎች ብቻ ናቸው እንግዲህ ምላሽ ለመስጠት የሞከሩት። እነ ታሪኩ አበራ እነ ምህረት አብም እና ያሬድ የምትባላለች ያሬድ አሁን ጴንጤ ሆናለች መሰለኝ የነበጋሻው እንትን ታሪኩ አበራም አሁን እንግሊዝ ሀገር መሰለኝ ያለው አሜሪካ ገብቷል መሰለኝ። ምህረት አብም አሜሪካ ሄዷል መሰለኝ። እነሱ ትንሽ ለመንቀሳቀስ ሞከሩ። ስለዚህ የጀመረው ከየት ነው? የንጽጽር ትምህርት የጀመረው ከእስላሞቹ ነው። ይሄ ደግሞ ወሃቢዮቹ የወሃቢ እስላሞቹ ዋነኛ የገንዘብ ምንጫቸውና ዋነኛ የሀብት ምንጫቸው ነው። ወሃቢዮቹ ዛሬ ኢንዱስትሪ በሚመስል መልኩ ባንኩን ታኩን ይዘው የተቀመጡት በዚህ ምክንያት። አሁን የወሃቢ ኡስታዞች ሌላ እንጀራ የላቸው። እስልምናቸውን አይደለም የሚያስተምሩት። ዋና የትምህርት መለኪያቸው ኦርቶዶክሳዊ ቤተክርስቲያንን መስደብ፣ አስተምህሯን መስደብ፣ አምላኬ የምትለውን ጌታዬ የምትለውን መድኃኒቴ የምትለውን ፈጣሪ የምትለውን በማያገባቸው መጥተው ፈጣሪ አይደለም ጌታ አይደለም ብለው ነገር ይጀምራሉ። መስታወት ቤት ተቀምጠው የድንጋይ ጠብ ይፈልጋሉ ማለት ነው። ኑሯቸውን የሌላውን እምነት በመዘርጠጥና በማዋረድ ላይ የተመሰረተ ነው። እንጀራቸውን በዚያ እየጋገሩ ነው የሚኖሩት። ልጆቻቸውን የሚያሳድጉት የትዬ ለሌ ኡስታዝ ተብዬዎች ቁጥር ቀላል አይደለም። ዛሬ ኡስታዞቹ ባለ ባንክ ናቸው። ዛሬ ኡስታዞቹ የቴሌቪዥን ጣቢያ አላቸው። ዛሬ ኡስታዞቹ ኢምፖርት ኤክስፖርተሮች ናቸው። ዛሬ ኡስታዞቹ እርሻ አላቸው። በቀደም እፎይ የሚባለው ልጅ አንዱ ይጠይቀዋል። መቼ እንደሚጠይቀው አላውቅም። እያየው ነበር እና ገባ። ጠይቁኝ ነው ያላቸው። ጠይቁኝ፣ እንከራከር፣ ከመጽሐፍ ቅዱስ ጠይቁኝ፣ ከፈለጋችሁ እኛ እሱን እንመልሳለን። እኛ ደግሞ በተራችን ቁርአን እንጠይቃችኋለን አለ። እሺ አለ። ገባ። እኔ ከኡስታዞች ጋር ባገናኝህ ትመልሳለህ ወይ ነው አለ። ይሄን ነው እፎይ እንትን አለው ማለት ነው። እኔ ታምረ ኢየሱስ ላይ የሰማሁትን እኔ ከቁርአን አንብቤው በጣም ተገርሜ ያለው እግዚአብሔር በሚያውቀው አላህ በሚል ጊዜ አስታውስ የመርየም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ። በሕፃንነትና በከፋኒሳነት የበሰለ ሰው ሆነ ሰዎችን የምትናገር ስትሆን በቅዱስ መንፈስ በገብርኤል ባበረታው ጊዜ ጽሕፈትና ጥበብንም ተውራትንም ኦሪት ማለት ነው ኢንጅልንም መላእክትንም ወንጌልን ማለት ባስተማርኩ ጊዜ ከጭቃም የወፍ ቅርጽ ቢጤ በፈቃዴ በምትሰራና በውስጧ በምትነፋ በፈቃዴም ወፍ በምትሆን ጊዜ እውርም ሆኖ የተወለደና ለምጻሙን በፈቃዴ በምታሽር ጊዜ ይሄ ታምረ ኢየሱስ ላይ የተጻፈ ነው። በሕፃንነቱ ጌታ ከእናቱ ጋር ሆኖ እዛ ሲማር ከሕፃናት ጋር ሲማር ጭቃ አድቦልብሎ ወፎቹን እፍ ብሎ ያደርግ እንደነበረ የሚዘባው ታምረ ኢየሱስ ነው። የታምረ ኢየሱስ ላይ የነበረውን ወስዶ ቁርአን ሲጽፈው እኔ ማንበብ ጥሩ ነው ያው እንትን ትላላችሁ። ይሄ ልጅ እየጠቀሰ እሱም በሱራ 5:110 ላይ ያለውን ነው እንግዲህ የሚናገረው። የእርሱ ከያ የጭቃ የፈጠራችሁ ከዚያ የሞት ጊዜ የወሰነ ነው ብሎ ይጠቅስለታል። እርሱን ከጭቃን የፈጠርከው ይለዋል። መልሶ
ይለዋል። ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል እና አንተ እኔም ግማታም እኔ መጽሐፍ ቅዱሴ ይሰደባል፣ አንተ ቁርአን ይሰደባል። እኔ ቅዱሳኔ ይሰደቡልኛል፣ አንተ ደግሞ ነቢያቶች ይሰደቡባል። እኔ ካህናቶች ይሰደቡብኛል፣ አንተ ደግሞ ሼሆች ይሰደባሉ። እኔ ቤተ ክርስቲያን ይዋረድብኛል፣ የአንተ መስጊድህ ይዋረድባል። ስትነጻጸር ስታነጻጽር መሆን ያለበት ይህን ችለህ ነው መግባት ያለብህ። ልጆቹ የሚያደርጉት ይህንን ነው። ይህንን ነው አሁን እየተባለ ያለው። ግን እኛ ስንናገር ዝም በሉ፣ እነሱ ሲናገሩ ችግር የለባቸውም። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድን ነው የሚሉት? ዘመዴ ይህን እኮ የሚያደርጉት ወሃብዮቹ ናቸው። ስለ ወሃብያ ተብሎ መልስ ይሰጣል ወይ? ወሃብያ ይሁን ምን ይሁን እኔ የት አቅልሃለሁ? እስላም ነው እስላም ነው። አህመዲን ጀበል ወሃብያ ይሁን ሰለፊ ይሁን ሱኒ የት አቅልሃለሁ? አህመዲን ጀበል የሚባል በእስልምና ጉዳዮች ምክር ቤት ስልጣን ያለው ቦታ ያለው ህዝብ የሚመራ ሰው የኔን አምላክ ጥያቄ አንስቶበት መጽሐፍ ጽፎ አፈር ከድሜ ሲያበላው እያየው ለአህመዲን ጀበል መልስ ብሰጠው ምንድን ነው? ማህበረ ቅዱሳን መልስ ሰጥቷል። ፕሮቴስታንቶቹ መልስ ሰጥተዋል። ትክክል አይደለም ብለው ማለት መብት ነው። መልስ የሰጡት ግን ኢየሱስ ክርስቶስን ከመጽሐፍ ቅዱስ አንጻር ነው የሰጡት። ከዛ በኋላ ደግሞ ለአህመዲን ጀበል ነቢዩ መሐመድ ማን ነው? ነቢዩ መሐመድ ለምን እንዲያደረገ ብሎ መጠየቅ መብታቸው ነው። ኃላፊነቱ የሚወድቀው የማስረዳት ይሄንን ጉዳይ በቀሰቀሱት ይሄን ጉዳይ ቆስቆስ ባመጡት በእስላሞቹ ላይ እንጂ በክርስቲያኖቹ ላይ አይወድቅ። እኛማ ችለነዋል። እኛ ችለነዋል። ክርስቶስ ሲሰደብ፣ ስላሴ ሲሰደብ፣ ጣዖት ነው የምታመልኩት ስንባል ምን ስንባል ችለነዋል። ስንታረድ ችለነዋል። ስንገደል ችለነዋል። እንደ ጽድቅ ነው የሚቆጠረው ሲባል ችለነዋል። ይሄ አርባ እየሰበሰብክ ሰልፍ እያስወጣ መንግስት እያስደነገጥ እያስደነበርክ የምትለው ነገር ትክክል አይደለም። ትጠየቃለህ። ስትጠይቅ መስታወት የምለውን የምታነጻጽረው በቁርአን አንጻር እያየህ ነው። ስለዚህ የኔን ስትጠይቅ ወደ አንተ ደግሞ ጠይቅና እመጣና አፈር ከድሜ ያበላሃለሁ፣ እጠይቅሃለሁ። እኔን ስትጠይቀኝ ዝም እንዳልኩ አንተን ስጠይቅህ ወይ ዝም ትላለህ? እኔን ስትጠይቀኝ እንደመለስኩልህ አንተን ስጠይቅህ አንተም ትመልስልኛለህ። አለቀ። አሁን ዛሬ እንዲህ የፈራችሁት ገብቶናል። እኔ ገብቶኛል። የፈራችሁት መመለስ አቃታችሁ። ሊቃውንቱ ይከለክላሉ። የእስልምና ሊቃውንቶች ክርክርን ይከለክላሉ፣ ንጽጽርን ይከለክላሉ። የራስን ይዘ የራስን አክብረ እየሰገድክ እስልምና የሚያዝን ፈጽመ ሂድ ነው የሚሉት። አሁን ያለው ዋሃቢ ደግሞ እስልምናውን ለንግድ ነው የሚፈልገው። የሰው ብዛትን ለንግድ ነው የሚፈልገው። ከሚያቀርበው ምርት፣ ከሚሸጠው ንግድ፣ ከሚሰራው ስራ ጋር አያይዞ ነው የሚፈልገው። ስለዚህ ምድር ሁሉ እስላም እንዲሆን ይፈልጋል። ነጋዴ ስለሆነ ስለዚህ ኦርቶዶክሱንም አይሁዱንም ጴንጤውንም አምጥቶ እስላም አድርጎ መክበር ነው የሚፈልገው። ይሄ ስግብግብነታቸው ነው። ለአላህ ቀንተው ለጀነት ቀንተው አይደለም። ስግብግብነታቸው የፈጠረ ንግዳቸውን የፈጠራቸው። ስለዚህ አሁን ጥያቄ መፈጠር ተጀመረ። ክርስትና ሴቶችን ያዋርዳል፣ ሴቶችን እንዲህ አድርጓል ብሎ
ብሎ ሲል ኦኬ ሴትን እንዲህ ያደርጋል ብለህ የጠየቅከው አንተ ነህ። ኦኬ እኛ ሴቶችን እንዲህ ነው የምናከብረው፣ እኩል ናት ነው የምንለው። እስልምና ግን ሴትን እንዲህ ይላል ብሎ ሲል አለቀ። ንግግሮችን ይሰማሉ ሴቶቹ ገብተው ሙስሊሞቹ ሰምተው ይህን ታውቂያለሽ? አላውቅም ግን አንብ ይህንን ቁርአን ቀርተሻል? አዎ። ይህን ተምረሻል? አዎ። ይህን አላነበብሽም? አላነበብኩም። ገና ኡስታዞችን ጠይቃለሁ። እንዳይነበብ የተደረገውን የተከደነውን እነፎ መጡና ገለጡት መጡና ገለጡት። እኔ ልጁ እንደው ውጭ ሀገር ያለ ምናምን ነበር የመሰለኝ። እዛው ኢትዮጵያ ተቀምጦ እዚያው አዲስ አበባ ሆኖ እዛው ናዝሬት ሆኖ እዚያው ጅማ ሆኖ እዛው ሆኖ ሲፈልጉ በኦሮምኛ ሲፈልጉ በአማርኛ መልስ መመለስ የሚችል ልጅ ሆኖ በ6 ዓመት አገቧት፣ በ9 ዓመት ገቡባት። እንዴት በህፃን ልጅ እንደዚህ ያገባሉ? ነብዩ 52 ዓመታቸው ነው። ጥያቄ ነው የሚያነሱ። ከቁርአን አስረዱን። ኃላፊነት ነው የወደቀባችሁ። የማስረዳቱ ኃላፊነት የኡስታዞቹ ነው። ከዛ ያው የሞከራችሁ ነው። ሙከራው እናንተ እያላችሁት ነው። የዛን ጊዜ የ9 ዓመት ህፃን ማለት ትልቅ ናት፣ ጎምሳ ናት። የዚህን ጊዜ ከዚህኛው ዘመን ጋር አታነጻጽሩት። የለም ግን እንደዛ የሚል ከዛ ይመጡና የነቢዩ ልጅ በ13 ዓመቷ ነው 14 ዓመቷ ለጋብቻ ስትፈለግ አይቻልም አልደረሰችም ብለው ከለከሉ ይላል ቁርአኑ። ይኸው እዚህ ቦታ እሳቸው የ6 ዓመት አግብተው እንደገና ደግሞ ይሄን ጥያቄ ነው ያነሱት። ከቁርአኑ ነው ያመጡት። ይሄን መመለስ የነሱ ነው። ንጽጽር አለማምጣት። ንጽጽር ከመጣ በኋላ ያስከፋል፣ ያበሳጫል። በተለይ ደግሞ ያልተማሩትን ግልብ ስሜት ላይ ያሉትን ለማስቆጣት ይጠቀሙባቸዋል። ይሄ የዋሃብያ እስላም እየሰራ ያለው ለዚህ ነው። ክርስቶስን አዋርዳችሁ ጻፉ፣ እንደፈለጋችሁ አውሩት። አንድም ክርስቲያን ክርስቶስ ለራሱ መሆን ካቃተው አንድም ሰው ላይ ሰይፍ፣ አንድም ሰው ላይ ዱላ እጅ አያነሳም። ከዛ ደግሞ እኛ እንጽፋለን። እኛ ስንጽፍ ደግሞ ነቢዩ እሳቸው ከሚወዱን በላይ እኛ እንወዳቸዋለን ብለህ የምትገልጠው አይደለም። እኔ ክርስቶስን የምወድበት መውደድና አንተ ነቢዩን የምትወድበት መውደድ ንጽጽር እናቅርበው ከተባለ የኔ ንጽጽር ሚዛን ሊደፋ ይችላል። የአንተ ደግሞ በአንተ ትክክል ነህ። የኔን ስትነካ ነው እንዴት ብዬ የምጠይቅ? እኔ ክርስቶስ የወደደኝ ከሰማያት ሰማያት መጥቶ ከድንግል ማርያም ተወልዶ ስጋ ለብሶ በምድር ላይ ተመላልሶ ስለ እኔ ኃጢአት ስለ እኔ በደል መከራን ተቀብሎ ተገርፎ ተተፍቶበት ስለ እኔ በደል የኔን ኃጢአት የኔን ከግራ ቁመት ወደ ቀኝ ከሲኦል ወደ ገነት ከገሃነመ እሳት ወደ መንግስተ ሰማያት ለማስገባት አባቴ አዳም የበደለውን በደል ተሸክሞ በመስቀል ላይ ዋለልኝ። የፍቅር ጥግ ማለት ሞቶ ነው የሚገለጠው። ከዚህ በላይ መውደድ የለም። ከዚህ በላይ ፍቅር የለም። ስለ በጎቹ የተሰቀለ፣ ስለ በጎቹ የተሰዋ፣ ስለ በጎቹ መከራን የተቀበለ አምላኬ ሆይ ብዬ በርከክ ብዬ ነው የማመልከው። በርከክ ብዬ እንደዚህ ብዬ ነው የማመልከው። እንደዚህ ብዬ ነው የማመልከው። ሰግጄ ነው የማመልከው። እና ይሄንን አምላኬ ፍቅሩን እንዲህ የገለጠልኝ የምለውን መጥተህ አንተ ስትናገረኝ እጠይቅሃለሁ። አንተ መሐመድን የምትወደው አንተ የምታፈቅረው ምን አድርጎልህ ነው ብዬ ነው የምጠይቅህ።
ምንድን ያደረገልህ ብዬ እጠይቅሃለሁ። ንጽጽር ብለህ ስለመጣ ማለት ነው። ያንተን ቤት፣ ያንተን ቁርአን፣ ያንተን ምን አላይም ብዬ የተቀመጥኩትን ሰው በግድ መጥተህ መጽሐፍ ቅዱስ እንዲህ ይላል፣ የማያገባህን፣ የማታውቀውን፣ የማይመለከትን፣ ያልተማርከውን፣ ያልቀጸልከውን፣ ተርጓሚ የሌለውን ቁርአኑም እኮ ተርጓሚ ይፈልጋል። ይሄ የተነገረው ለእንደዚህ ነው። እኔ በደረቅ የማነበውን የእስልምና ሊቃውንት የእስልምና ሼኮች ኖ እንዲህ የሚለው እንዲህ ነው፣ በዚህ ታሪኩንም እነሱ ናቸው የሚያውቁት፣ እንዲህ የሆነው በዚህ ምክንያት ነው፣ እንዲህ የሆነው በዚህ ምክንያት ነው ብለው ይናገራሉ ማለት ነው። የክርስትናም እንደዛ ክርስቶስ 3 ቀንና 3 ሌሊት የታል እንትን ያለው ምናምን ብሎ አንድ እስላም መጥቶ እኔን መከራከር አይችልም። አንድ ጴንጤ እንኳን ቢከራከር ለሱ ለማስረዳት ይረዳኛል። ይሄኛው እስላም መጥቶ ምን አገባው 3 ቀን ይሆን 4 ቀን ግን ትክክል አይደለም ብሎ ሲመጣ ባስረዳው ሲገባዋል። አንድ ቀን የሚባለው እዚህ ድረስ ነው። ክርስቶስ ወደ መቃብር ከመውረዱ በፊት 11 ሰዓት ላይ ነበር፣ እንደ አንድ ቀን ይቆጠራል። ሁለተኛው ቀን እስከ ቅዳሜ ድረስ እስከ ማታ ድረስ ነው፣ 2 ቀን ነው። የተነሳው እኩለ ሌሊት ስለሆነ የሶስተኛው ስለሚቆጠር 3 ቀን ነው። ይሄ ነው ብሎ የቤተ ክርስቲያን ሊቃውንቶች የክርስትና ሊቃውንቶች 3 ቀንና 3 ሌሊትን ያስረዳሉ። ከአርብ 1 ሰዓት ወስደው ማለት ነው። ከአርብ 1 ሰዓት ወስደው በአንድ ቀን አካክሰው ከቅዳሜ ደግሞ 24ቱን ሰዓት ወስደው 1 ቀን አድርገው ከእሁድ ደግሞ ከቅዳሜ በኋላ ያለውን ወስደው ነው። ምክንያቱም አይሁድ ምንድን ነው የሚሉት? አርብ ማታውን እስራኤል ሀገር ስትሄዱ አርብ ማታ ጥድፊያ ነው፣ በቃ ጥድፊያ ጥድፊያ ጥድፊያ፣ ሰንበት ገባ ሰንበት ገባ ሰንበት ገባ ብለው 12 ሰዓት እስኪሆን ድረስ ጥድፊያ ነው። ስለዚህ ከአርብ 12 በኋላ ያለው ሰንበት ነው። በቃ ከቤታቸው አይወጡም፣ ከምኩራብ አይወጡም፣ ከምናምን አይወጡም። መኪና የሚባል ዝር አይልም። ከዛ ከቅዳሜ ደካማነት ነው። ስለዚህ አሁን ሞት እያወጁ ነው፣ እየሰማኋቸው ነው። ሚዲያው በእነሱ እጅ ነው፣ ምናምኑ ሁሉ በእነሱ እጅ ነው። ስለዚህ እንደፈለጉ ይናገራሉ። አሁን አቡበከር የሚባለው ሰው ሲናገር ሰምቼዋለሁ። አቡበከር የሚባለው ሰው ማለት ነው፣ እንሰማዋለን። ሞት ነው ይሄን የመጨረሻው ከነቢይ ሞት በላይ ያለን እኔ በሞት ድል ብናደርግ ቦታ እንዳትነቁ። እናንተን የሚለፍረው በማንነታችሁ ብዙ ተስፋ አላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነቢዩ እየተሰደቡ ነው፣ ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን ሞት ነው። ታምናላችሁ? ምንድነው መልሳችን? አማም ረብ ልዓለሚን በዚሁ አጋጣሚ ይህንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ። ስሙ፣ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብር የነካ ሰው ነቢዩን አይደለም የደፈረው። ነቢዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነቢይ ናቸው ሰለዋቱላህ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛው እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ፣ እምነታችሁን ታሰድባላችሁ እና ጌታችሁን ታሰድባላችሁ ስላለ ይህንን እናናደርግም። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሀቅ ያለው ሜዳው ላይ ይውጣ። ነገር ግን